ሰላም እንኳን ወደ ያቡ ስፖርት በሰላም መጣችሁ። ዛሬ ትኩረታችንን ያደረግነው ስለ ማንቸስተር ዩናይትድ ወቅታዊ የዝውውር እቅድ ላይ ነው። ቀያዮቹ ሰይጣኖች በአዲሱ የውድድር ዘመን ምን አይነት ለውጦችን እያደረጉ ነው? መጪው የዝውውር መስኮት ምን አይነት ተጫዋቾችን ይዞ ይመጣል? አብረን እንመልከት። እንደምናውቀው ዩናይትድ ባለፈው የውድድር ዘመን ብዙ ፈታኝ ጊዜያትን አሳልፏል። አሁን ግን የቡድኑ አስተዳደር የተለየ እቅድ ይዞ እየተንቀሳቀሰ ነው። በተለይም በመካከል መስመርና በአጥቂ ክፍል ላይ ከፍተኛ ለውጦችን እንደሚኖሩ እየተነገረ ይገኛል። ክለቡ በአሁኑ ሰዓት ወጣትና ተስፋ ሰጪ ተጫዋቾችን ላይ ትኩረትን አድርጓል። እንግዲህ ማንቸስተር ዩናይትድ የዝውውር እቅድ ምን ይመስላል? የትኛውን ተጫዋች ቡድኑ ቢፈርም ደስ ይላል? አስተያየትህን ከታች ኮሜንት ላይ ጻፍልኝ። ለቻናሉ አዲስ ከሆንክ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ቸር እንሰንብት።